Sami Hyypiä. Liverpool's entire against Chelsea in midweek. Arsenal win it back. Perez and now Ashley Cole. Abi söyle. Ayrıntıdan mı oturun? Discount pası görüyor musun? Vieira. انتفاع فكر يا ليش مليون هيجي قليل من أين خارج كيف صحيح كيف تشتمي يا موتا من متكانوا معك سستار هذا اللي أكبره هيجي أنت راسي تزرزري ساتني بس فكر يا لا يسوي فكر يا لا جبت وين هذا يدي من دين فوق أنا يتخيل أنا Senderos to Carragher. Beaten in the last 10 Premiership matches. Clean sheets in 7 of those games. Jimmy Traore, who's had his on Tuesday night. أنا بمدحني على باكاتو هيدي من يوم وصلوا وقفوني جوكم على البيت سيد الله إليكم يا صوت فلاني It's been a great boost for his ego. He's put Perez and now on to Hyypiä could pay for that. And do to give himself a chance, totally miscontrolled it. Liverpool. Continues to be the subject of rumours that he's likely to leave Arsenal in the summer and return to Spain. Although Arsene Wenger certainly doesn't want that to happen. One of the main players that Wenger will in his time here. Luis Garcia, who fails to Senderos. Deals with it. Domestically, European form, they've only managed 16 wins in 13 defeats. Far too many for them to have made any kind of realistic challenge. On the top. Playing well in the match following a Champions League match. 13 league games after a Champions League week. Miscontrol. ታዲያ ሌላ ምንድን ነው? እሺ እንግዲህ ስብራት ታልሆነ ሌላ ምንድን ነው? ታሪክ ብዙ ነው። ይበቀላል ተወርቶ የሚያልቅ ነገር አይደለም። ታዲያ Carragher. He opts to go long. አለፈ መቼም ያለ አለፈ ጀማል Gerrard. Just darting the ball out of play. ይኸውልህ ሳጅን አንድ ጊዜ ትዝ ይለኛል
መቼም ጨዋታ እንግዲህ ገና አመጀመሪያ አልኩ ሀብዬ ኢትዮጵያን ወክዬ ኳስ ተመርቄ ነበር እና ተመርቄ ተውጭ ሀገር ቡድን ጋር ገጥመን ሳለ ተውጭ ሀገር ቡድን ጋር ተውጭ ደርቡሾች ጋር ደርቡሾች ጋር እና በቃ በሳጅን የዛን ጊዜ እንደዛሬው ካምቦለጆ አልተሰራም። የዛን ጊዜ ጃልሜዳ ነበረ። ጨዋታው ወጀበሩ አይቀርም። ሳጅን ተጀመረልህ። ማን ይቻለኛል እኮ ማን ያስጥለኛል እኮ ሳጅን ማን በጭ የሆነ ተግሬ ላይ ኳሷን ያስጥለኛል። በቃ እኮ ወስጄ አልኩ ይሄን ጎል ልጆች ማናቸው? እስኪ በር ደጅ እንኳኳን አንዴ ክፈቱ። እሺ ከፍታ ቀጥል። ከዛ በኋላ ላልኩ ሳጅን ምን አለፋ መጨረሻ ልጆች መጣችሁ ምነው ቆያችሁ ታዲያ? ከጀመረ በኋላ ብለህ ነው ኩታራ ሁሉ ጥብረው ያበላል ሮቷም የምነካል ልጆች ኳስ ለማየት ሌላ ነው የመጡት። አንተ ምናምን አዎ የለቀ ጀመረ። ከዛ በኋላ ላልኩ ሳጅን ምን አለፋ ይላል። በቃ ወይን ጎሮት እያልኩ ደርቡኝ ጎሮት እየደርቡኝ አሁን እዛው ወላይ እዛው ላይ ማለቴ እንደው በዛ ማለቴ ነው ወይ በዛ አልከኝ። ሳጅን ትቀልዳለህ እንደ አንተ። እኔ እንደውም ልንገርህ አይደለም እዛ የዛን ጊዜ ደርቡሽ ጋር ጎል ጋር ደርሼ የሳቀው እየመጣ ያላገባሁትን ብለህ ምን ትላለህ? ኧረ እባክህ ታዲያስ ሳቄ እየመጣ በቃ ደርቡሽ ምን አለፋ እስከዛ ስንት ጎል ሳላገባ ከዛ በኋላ ደግሞ ሳጅን ምን አለፋ ወስጄ ብቻህን ጎል ደርሶሻል። ወስጄህን ጎል በአንድ ጨዋታ ነው ይሄ ሁሉ ታዲያ እንደ ዘፈን እንደገና ይደገም ተባለ እንጂ በአንድ ጨዋታ በዘጠና ደቂቃ ነው ወይ? ኧረ እኔ 90 ደቂቃ 60 መሙላቱንም እኛ የዛን ጊዜ ሳጅን አዎ የዛኔ 60 መሙላቱን ራሱ እሺ ከዛ እጠራጠራለሁ። ደግሞ እኮ የዛን ጊዜ በረፍት ሁሉ ነው እኮ የምናገባው። በረፍት ሁሉ አዎ የዛን አሁን ነው ስንፍና የመጣው ሳጅን እርግጥ ምናምን አሁን ነው። የዛን ጊዜ የለም የፈለገ ያርፋል ያልፈለገ አያርፍም። እንደውም ቤት ሁሉ ሄደን ቁርስ ምሳችንን በልተን ተመልሰን ነው አሁን ነው እርግጥ እንጂ የመጣ ቡና ይሻል በኋላ መፈላቱ ስለማይቀር ከምትለፋ አንደኛውን ቡና ሆነ የሆነ ታዲያ ምንድን ነው እንደዚህ ዳቦ የለም እንዴ? ዳቦ እኮ ጥሩ ነው ሳጅን ቫይታሚን ምናምን እንኳን እርፊቱ በተለይ ውስጡም ቫይታሚን አለ። እኔ ደስ ይለኛል ዳቦ ምን እንደሆነ አላውቅም። የዳቦ በቃ ጧት ማታ ራሱ ዳቦ ቢሆን እኔ እንትን Jimmy Traore, he's had his critics, that's for sure, in his time at Anfield, but nonetheless turned in an excellent performance on Tuesday night. Finds himself under pressure straight away, but he has the strength to get out of trouble and keep bombing on. As Cole feeds it to him. Carragher's clearance. እቺ ብርጭቆ የቻይና ነች እንዴ? እያነሰች መጣች እንዴ? አረቄ ያስቆል ነው የቻይና ነው። ልጆች አልፋችሁ እነዚህ ልጆች እኛ እኮ ለምንድን ነው የሚያልቁ? ወሬ እኮ ጀምሮ ተው እንጂ ምን ነካ
He's keeping Sol Campbell out of that Arsenal back four. እነዚህ ተስፋ የሆኑ ታዳጊ እንዴ ይችላል እንዴ ምን ረቢን ተስፋ ላይ ቆንጆ ተስፋ ያስቆርጣል ያ የተለመዱ እኮ ነገር ገብተን እንጫወት ነው እኮ የሚለው እስኪ የጀመር ደግሞ እንጫወት ዝም ብለን ተጫወት አይበቃቸውም ይበቃል ከዚህ በላይ ምን ወደ ቤታቸው ምን ላይ ነበር እኮ ያቋረጥኩት ጨዋታ ብቻ አልኩህ ምን አለፋሳችሁ ወሰጃልኩ ያን ጎል ደርቡሽ ወሰጃልኩ ያን ደርቡሽ በዛው በዛው ሽብሮ ምን ነካት እንዴ ምንድን ነው ያጓል በዛ Arsene Wenger certainly ወይ እኔ ስንት ለስንት ብትረታቱ ለዛ ጊዜ እንደዚህ ይሄ ሁሉ ጎል እንደዚህ ይሆን ስንት ለስንት እስቲ ንገረኝ ምን ያህል የዛን ጊዜ ሲለኛል ተረታታል የዛን 20-0 ይሁን 23 እንደዚህ ነው ብቻ እንደዚህ ነው 20-0 አዎ እንደዛ አካባቢ ነው ብቻ ትዝ ይለኛል ታዲያ ዝም ብለህ የቅርጫት ኳስ ነው አትለግታኛ እንዴ አዎ የቅርጫት ኳስ ማለት ይቻላል ምን ችግር አይሳጅን ምን ነካ እንዴ ቀረኛ አይደለም የቅርጫት የቆዳ ነው እንጂ የምን ቅርጫት አመጣብኝ የቆዳ ቆዳስ ብሎ ቆዳ መሰለ እንጂ እኔ እንደዚህ ምን የመሰለ ቆዳ መሰለ እኔ ተተፈጠርኩ በህይወት እንደዚህ አይነት ቆዳ ታላቅ እኔ የበሬ ነው ወይስ እኔ የበሬውን የገበሬ እኔ ምን አመራመረኝ እኔ ጎል ማግባት እትቼ ደግሞ ቆሜ እሱን ልመራመረኝ እንደ ቆዳው ይሄ እኮ ኃላፊነት መሳኪን እንደ የሀገር ጉዳይ እኮ ነው አዎ እሺ ቀጥል እስኪ ከዛስ በኋላ እንዴት ነው አዎ ከዛ በኋላ አልቆዛግን ምን አለፋህ እኮ በቃ ያን ጎል ወስጄ ብቻ አልኩ ደርቡሽ ያን ጎል ወስጄ ደርቡሽ እዛ ጃል ሜዳ የተሰበሰበው ጃል ሜዳ ነው እያለ ግጥም ብሎ ህዝቡ አንድ ላይ አያለ አቦ ሸማኔ አቦ ሸማኔ ይልችምና ማንን ነው አቦ ሸማኔ ብሎ ማንን ነው አቦ ሸማኔ እኛና አንተ አየዛን ጊዜ እንግዲህ እኔ አይታወቀኝም ነበር ፋሲል ወደ ደርቡሽ ጎል ሰወት አርባሯቴን እንደ አቦ ሸማኔ ነው ይኸውልህ እንደዚህ ይኸውልህ ሳጅን እንደዚህ ይኸውልህ ላሳጅ ይኸውልህ አቦ ሸማኔ አቦ ሸማኔ ሳጅን እንደዚህ ቆይ እንዴ ይሄ እግሩን የታሰረ አቦ ሸማኔ ነው ወይስ እንዴ ድሮ እኮ ነው ሳጅን ድሮ እኮ ነው አሁንማ የጋቢም ሸማኔ አልመሰለም ድሮ እኮ ነው በዛ ላይ ድሮ ወኔ ምን ነካሳችን ሳጅን አለቀ እንዴ የተምን አዎ አለቀ ቴሌቪዥኑም አለቀ ልጆቹም እንቅልፋቸውን ሳይተኙ ለሊቶ እንዲሁ አለቀ እኔም እንቅልፌን ሳልተኛ ለሊቶ አለቀ ያንተ ወሬ ብቻ ነው አላልቅ ያለው ያንተ ወሬ ብቻ አዎ ዝም ብለህ ተዚህ ወሎ እንደው ገባና ቤት ተኛ አትለኝም እንዴ ተዚህ ወሎ ያይዘይ አዎ ይሄድ ግድ አዎ ይሄድ ማን ገና ደር እንግዲህ አቦ ሸማኔ ወየ አቦ ሳንቲዬ ወየ ይቅርታ ሽብሮ ማለት በለኝ ግድ የለም ይኸውልህ ድሮም እኮ አቦ ሸማኔ ተብዬ ነው የምጠራው አይደል ድሮም አቦ ሸማኔ አንተ በለኝ ግድ እንደውም ተዛሬ ጀምሮ ይኸውልህ አቦ ሸማኔ ብለህ ታልጠራኸኝ የአቦ ሳጅን ሞት እቀየማለሁ አዎ ልጆች እናንተም ተዛሬ ጀምሮ አቦ ሸማኔ ብላችሁ ጥሩኝ ስታገኙ አቦ ሸማኔ ካላችሁ አቦ ወለድ ላልተም ቆይ እስኪ አንድ ጊዜ እንደው አንድ ጊዜ እስኪ አዳምጠኝ ማን ቆይ አንድ ጊዜ ትዕግስት ስማ ይኸውልህ
አንተ የዛን ጊዜ ኢትዮጵያን ወክለህ ከደርቡሽ ጋር ኳስ ስትገጥም እኔ ሳጅን የዛኔ ሞቼ ነበረ። የት ሄጄ ነበረ? እስኪ እኔ ምን አላት እንግዲህ እኔ የዛኔ ኢትዮጵያን ወክዬ ከደርቡሽ ጋር ኳስ ስገጥም ምናልባት አንተ ደግሞ የዛኔ ወይ ኢትዮጵያን ወክለህ ኮንጎና ኮሪያ ገብተህ ይሆናል። ነው ረስተኸው ነው እንጂ ነው የዘናጋንም በገናደር ሳጅን ፍታራ ሁሉ እንግዲህ እንዳረሳ ሳጅን አቦሸማኔ በለኝ እኔ አቦታዬ አይ ሳጅን የቃን በላይ ላይ መጥብህ ቀዳዳ ምን አይነት ወጣቃዶ ባካችሁ በለው አቤት ተመስገን የኔ ፈጣሪ ጌታ ምን ይሳናል? ያው የድሮ ዝናዬን ሳላስበው መለስክልኝ። ሰው ትንሽ እንኳን አያፍርም እንደዚህ ሲቀደም። Plenty of time to recover, and they'll be expecting, a proper performance from them away. ደግሞ አንተ ታውቅልኛለህ። ትንሽ ቆይቼ ደግሞ ፈርምልኝ የሚል ተጋግጦ ይመጣ ይሆናል እንግዲህ። Miscontrol by አሁን በዚህ ነው እንጂ አረባ ከተባለስ እንጂ የተባለስ እኮ አልኩ ምን ነካ የተባለስ ሳጅን እኔ እኮ ድሮም ጠርጥሬያለሁ እራት ሳልበላ እንደማስለቀኝ እኔ ድሮም ጠርጥሬያለሁ። ዝም ነው እኮ መጋኛ ይድፋ ደፍቶ እኮ ምን ዝም ብለህ ተናደድ። የማንም ኮታራ ሰው ልቃሚ ጥርሴን እኮ አስለቀሙኝ። ወይኔ ደግሞ ይሰቃል ጥርስ ይርገፍና እዚህ ምን አባታ ጊዜ ምን ይሰራል? እኔ እኮ ሳጅን ራስ አላላ መቼም እንደማስለቀኝ እኮ ይገባኛል። መጀመሪያ እንደው ተራት በፊት እዚህ ጋር ቡና ይፈላና ቡና ተፈልቶ ይደረግና ጣኑ ሞት ይደረግና ከዛ በኋላ እራት እና ምን ላይ ነበርኩ? ሳጅን ምን ላይ ነበር? ያለ ከዛ በኋላ አልኩ ሳጅን ማነሽ ውሃ አምጡ ለልቡ ውሃ አምጡ ቶሎ ውሃ